የራህመቲ ቤተሰቦች እንዴት ናችሁ? እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። በዚህ ሳምንት እንግዲህ ጠፍቻለሁ። የጠፋሁበት ምክንያት ደግሞ አሁን ክረምት ስለሆነ ትምህርት ቤት ሁሉም ቦታ ተዘግተዋል። ስለዚህ እኔ ያለሁበት ትንሽ ወጣ ስለሚል ከከተማ ሁሉ ቤተሰቡ ሙሉ ተሰብስቦ እኔ ጋ ነው ያሉትና እረፍታቸው የሚያደርጉት እዚህ ቤት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። የራህመቲ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተ ጋር ሁሉም ሰላም ነው ብዬ ተስፋ አደርጋለሁ። ዛሬ እንግዲህ በቪዲዮ ሁሉ ስለ ህይወቴ ነው እያጋራኋችሁ ያለሁትኝ። እኔ ላይ የሚፈጠረው ነገር ስጨርስ ነው ሌላ ነገር ማወራላችሁ ብዬ ነው እና ስለ ራሴ ነው ላወራችሁ። በራሴ ነገር ትምህርት ልሰጣችሁ ነው የምፈልገው እና እኔ ወደዚህ ቤት ስመጣ ልክ እንደገባው ወንዶች ምናምን አልነበሩም፣ መጀመሪያ ላይ አልነበሩም። ከዛ እኔ መጥቼ ሳምንት ምናምን ሲሆን ለካ እነሱ የሚሰሩት ግመል ምናምን ይጠብቃሉ። ሌሎቹ ደግሞ እነዚህ የፖሊስ ልብሶች ይለብሳሉ፣ ግን ምን እንደሆነ አላውቅም። እና እንዲህ ነበር የሚሰሩት ለካ አላውቅም። ከዛ በኋላ ነው ሁሉም ግር ብሎ የመጡት እና እኔ ስመጣ ትንሽ ሰው ነበር ቤት ውስጥ እና እኔ በብዙ ነገር አልፌ እዚህ ጋር ደርሻለሁ አልሐምዱሊላህ። ዛሬም አልሐምዱሊላህ እላለሁ። እዚህ ጋር ስንሆን የቤት ሰራተኛ ስንባል አንገታችን ስንደፋ ምንም የማናውቀው ወይ ደግሞ እዛ በልተን ምንጠጣ ምንተኛ ምንነሳ የማይመስላቸው ሰዎች ጋር ስላለን ራሳችን መቆጠብና ራሳችንን አሳልፈን አለመስጠት ደግሞ የራሳችን ግዴታ ነው። ሌላ ሰው ለኛ ከቨር ያደርጋል ወይ ደግሞ ሌላ ሰው ከኛ ከሆነ ነገር ይጠብቀናል ማለት አይደለም። ራሳችንን ከቨር የምናደርገው በራሳችን ነው። የሆነ ነገር ከደረሰብን በኋላ የሆነ ሰው ሊደርስልን አይችልምም ይችላል ብለንም አንጠብቅም። እና እኔ በጣም ብዙ ነገር ላይ ተፈትኛለሁ አልሐምዱሊላህ። በማውቀው ነገር ተፈትኛለሁ። በሀገሬም ደረጃ በብዙ ነገር አልፌያለሁ። በማውቃቸው ሰዎች ተገፍፌያለሁ። አልሐምዱሊላህ አልወደኩም አለሁ። መስራት እችላለሁ፣ አፊያ አለኝ፣ ሁሉ ነገር አለኝ። አልሐምዱሊላህ እያልኩኝ እኖራለሁ። ባይኖረኝ እንኳን እሰራለሁ ብዬ ተስፋ ለራሴ እሰጣለሁ። ገባችሁ አይደለ? እና እዚህ ስመጣ ልጆቹ ወደ ቤት ሲመጡ ተዋውቀናል። በቃ እኔ ሰራተኛ ነኝ፣ እነሱ ደግሞ የቤት ልጆች ናቸው። ሰላም መባባል አይቀርም። ሰላም ተባብለናል። እና ከነዛ ውስጥ አንዱ ልጅ በጣም ይፈታተነኛል። በጣም ብዙ ነገር ያደርጋል። እኔ ቦታ አልሰጠውም። ገባችሁ አይደለ? እኔ ምንም ማለት እዚህ ቦታ ላይ ከማላውቀው ቋንቋ ከማላውቀው ሰው ጋር እየኖርኩ ነው። ገባችኋ? ከዛ አልፌ ደግሞ ይሄ ልጅ ባወራኝ ቁጥር የሚያሳየኝ አክሽን እያየው የሆነ መልስ መስጠት አልፈልግም። ሲጀመር መስጠት አልችልም። በምን ቋንቋ ነው መስጠት የምችለው? እና እሱ በብዙ ነገር እየተፈታተነኝ 3 ቀን ማይሆን ነገር አሳየኝ። አልተቀራረምንም፣ ይሄን ያህል አልተቀራረምንም። ምግቡ ሰጂለት እባላለሁ፣ በተኛበት ምግብ ወስደለታለሁ። በጣም መተኛትን ያበዛል። አንዳንድ ነገር ልሰጠው ክፍሉ ገባለሁ እና እኔም ሌላ ነገር አላስብም። ለምን በቃ ከእነሱ ከሸሪያው አንጻር ከሚያደርጉት አንጻር እንደዚህ አይነት ነገር ያስባሉ። በእኔ ላይ እንደዚህ አይነት ነገር እንዲህ ያደርጋል ብዬ ማስብ ሰው አይደለሁም። እና ቦታ ሰጥቼውም አላቅም፣ አውርቼውም አላቅም። አናወራም። ቤት ውስጥ ብዙ ልጆች አሉ፣ ወንዶች ግን አናወራም። ምን አንልም፣ ሰላምታ እንበባላለን። ቆይቶ ነው የሚመጡት። እዛ ግመል ቦታ 15 ቀን 10 ቀን ምናምን ቆይቶ ይመጣሉ። ቶሎ አይመጡም። እና ይሄ ልጅ ምን ያደርጋል? እነሱ ሲተኙ እሱ ይነሳል፣ እነሱ ሲነሱ እሱ ይተኛል። እንደዛ ነው እንትኑ። አብዛኛው ጊዜ ከነሱ እኩል አይተኛም። ከእናት አባቶቹ ከእህቶቹ እኩል አይተኛም። ማታ ውጭ ያመሻል። ከዛ ጠዋት ነው መጥቶ ምናምን የሚተኛው እና ከዛ
እኔ በተቀመጥኩበት ቁጭ ብያለሁ። መጅሊስ ውስጥ ነው የምቀመጠው አብዛኛውን ጊዜ። ከዛ ቁጭ ብያለሁ ስራዬን ጨርሼ፣ ዙህር አካባቢ ነው፣ ዙህር ሰግጄ ምናምን ጨርሼ ነው ሄጄ ቁጭ ያልኩት እና ሲመጣ ስልክ ነው የጠየቀኝ። ስልኬን ሲጠይቀኝ አይ ምን ያደርግልሃል ስልክ አልሰጥም፣ እህቶች አላቸው እናትም አላት፣ ስለዚህ ስልክ አልሰጥም በሚለው አለፍኩት ማለት ነው። እዛ እሱን ቀን አለፍን። ሌላ ቀንም አሁንም ደግሞ መጣ። እዛ ጋ ደግሞ ሲመጣ በተቀመጥኩበት ወላሂ የሚያሳየኝ ነገር በጣም መጥፎ መጥፎ ነገር ነበሩ። ከዛ በቃ ፈራ። ከዛ ጭራሽ እኔ የተቀመጥኩበት ቦታ ተቀምጦ ክሬም ቀቢ ምናምን ነገር አለኝ። አንተ አጀነቢ አይደል እንዴ? እኔን እንዴት ነው አንተ የምቀባክ? እኔ በእርግጥ እንደዚህ ራሴን የምጠብቅ አይደለሁም ስላችሁ፣ ከአጀነቢነት ራሴን የጠበቅኩ ሴት አይደለሁም። ግን እሱ በጣም ነው የሚሸሸው የሚፈራው ምናምን። በቃ የሚያደርገው አክሽን እኔ ከኔ ጋር እንደዚህ ይቀራረባል ብዬ አላሰብኩትም። ከዛ እኔ ያልቀባህን ምናምን ነገር አልኩት። ከዛ አሞኛል ምናምን አለ። አላፊ አድርግክ ብዬ ትቼው ወጣሁ። ከዛ ወደ ኩሽና ሄድኩኝ። እዛ መጅሊስ ውስጥ እኔ እና እሱ ብቻ ነን። ምን ሊያደርግ ነው እኔ ጋር? እኔ ሴት ነኝ፣ እኔ ጋር ለምንድን ነው የመጣው? ከዛ መጠራጠር ጀመርኩኝ። ከዛ አሁንም ተመልሶ ኩሽና መጣ። ኩሽናም ሲመጣ ብቻ እኔ ቃላቱን መናገር አልፈልግም፣ ከኔ አያምርም። የሚያሳየው አክሽን ነበረ፣ የሚያደርገው ነገር ነበረ። እዛ ፈራውና ወደ አሮጊቷ ጋር ሄጄ ወተት ላፈላ ነበር። ወተቱንም ትቼ ያለ ፕሮግራሜ ነው ስራ ልሰራ ራሱ ያስብኩትና ወተት ላፈላ ነበር። እሱም ፍራቻ ነው። ከዛ እሱንም ትቼ አሮጊቷ ጋር ሄድኩኝ ማለት ነው። አሮጊቷ ጋር ሄጄ ከዛ እሷ ጋር ቁጭ አልኩኝና በጣም ፈርቻለሁ። ወላሂ ነው የምላችሁ፣ በጣም ፈርቻለሁ። አልፈራም ነበር እኔ ሀገር ላይ ምናምን ቢሆን አልፈራም፣ ወላሂ አልፈራም። ወንድ ልጅ ይደፍረኛል ምናምን ነገር ብዬ አልፈራም። ለምን ሀገሬ ላይ ነኛ፣ አውርቼ ራሱ መግባባት ከምችል ሰው ጋር ነኝ ያለሁት። እዚህ ጋር ግን ተንቀጠቀጥኩኝ፣ እጄ ሰውነቴ ተንቀጠቀጠ። እዛ ሴትዮዋ ጋር ሄጄ ቁጭ ስል እሷም ተኝታለች። አሮጊት ነው የምጠብቀው እኔ ብያቸዋለሁ በሌላው ቪዲዮ። እና በጣም በቃ ብዙ አክሽን አደረገ። ምንም ማድረግ አልቻልኩም። ከዛ እያለ ተደጋገመ፣ እንደዚህ አይነት ነገር እያለ ተደጋገመ። ስልኬን ከየት እንዳገኘ አላቅም። ስልኬን ካገኘ በኋላ ማይሆን ፒክቸሮች መላክ ምናምን ጀመረ። የልብ ቅርጽ ምናምን መላክ ጀመረ። እንደዚህ ደረቱን እንዲህ ብሎ ምናምን መላክ ጀመረ። ከዛ ቲክቶክ ላይ ፖስትኩን፣ ቦለኩት ማለት ነው። ብሎክ አደረግኩት። ስክሪንሻቱን አስፈላጊ ከሆነ አስቀምጣለሁ። ግን እንደዛ አድርጌ ታውኩኝ። ከዛ አሁንም በተደጋጋሚ ያን ነገር ማድረግ ፈለገ። ገባችሁ አይደለ? እዚህ ጋር እኛ ስንመጣ ፊታችን ነው ብዬም በሰው አልፈርድም። እኔ ስቃለሁ፣ እጫወታለሁ፣ ከማንም ጋር እግባባለሁ። ነገር ግን ከነሱ ጋር የምግባባበት መንገድ ለስራና ለስራ ብቻ ነው። ገባችሁ አይደለ? ከዛ ውጭ የምንግባባበት ሌላ አይነት ነገር ይኖራል ብዬም አላስብም፣ አይኖርምም። ስለዚህ እኔ ራሴን ቆጥቤ ስራዬን ስሰራ፣ ራሴን ከብዙ ነገር መስዋዕት አድርጌ ስሰራ ሰው አይመስለውም። ገባችሁ? አሁን እኔ እዛ ጋር ቢደፍረኝም የሆነ ነገር ቢያደርግም ቢመታኝም ከዛ በኋላ ነው እናት አባቱ የሚነሱት። ግን ምንም አማራጭ የለኝም። ብደፈርም ምንም ቢደረግ ምንም አማራጭ የለኝም። ከዛ በኋላ ነው ወይ ቢሮ የሚደርስልኝ፣ ፖሊስ የሚደርስልኝ እኔ የሆነ ነገር ከሆንኩ በኋላ። እና ለእኔ ስደትም አገር ቤትም ለእኔ ከምንም በላይ ብዙ ፈተና አሳይቶኛል። ወላሂ ነው የምላቸው፣ ብዙ ፈተና አሳይቶኛል። ረጃልጉ ማውራት ራሱ ግን አልሐምዱሊላ። እንደዚህ የሚያጋጥማችሁ እህቶቼ ሰብር አድርጉ። ከሰብር በላይ ምንም ነገር የለም። ወላሂ እናንተ የሚሰማ አንድ የምታመልኩት ፈጣሪ ብቻ ነው። ከዛ ውጭ ለቤተሰብ ብትናገሩ፣ ለጓደኞቻችሁ ብትናገሩ፣ ውስጣችሁ ያለውን ነገር ብታወሩ
ጸባይዋ ነው የሆነ ነገሯ ነው ወይ ደግሞ እንዲህ ናት ምናምን፣ ይሄ ኮመንት ነው የሚሰጣችሁ እንጂ የእናንተ ችግር የእናንተን ጉዳት የእናንተን ቁስል የሚያክምላችሁ አንድ አላህ ብቻ ነው። አንድ የምታመልኩት ፈጣሪ ብቻ ነው። እና እራሳችሁ ላይ እራሳችሁ ስሩ፣ እራሳችሁን ጠብቁ። እዚህ ስትሆኑ የሚፈረድባችሁ ብዙ ነው፣ የሚፈርድላችሁ የለም። ገባችሁ አይደለ? ስለዚህ እናንተ ለምታረጉት ነገር፣ ለምትሰሩት ነገር፣ ለምትኖሩት ነገር ወላሂ ራሳችሁን ጠብቁ። ከዛ ውጭ የሚያዋጣ ምንም ነገር የለም። ሁላችሁንም እወዳችኋለሁ። በቀጣይ ቪዲዮ እስከምመጣ ድረስ አላህ በሰላም ያቆየን። እወዳችኋለሁ። እዚህ ድረስ እያዳመጣችሁኝ ከሆነ ደግሞ ላይክ፣ ሼር በማድረግ ተባበሩኝ። አዲስ እንደሆንኩኝ አበረታቱኝ እያልኩኝ ሰብስክራይቡንም ነካ እያረጋችሁልኝ እስኪ ልቤንም ትርትር አድርጉልኝ እስኪ እና በጣም ነው የምወዳችሁ። በሌላ ቪዲዮ እስከመጣ ድረስ የአላህ ሰላምና እዝነት በእናንተ ላይ ይሁን። በጣም ነው የምወዳችሁ። ሰላም አለይኩም ወራህመቱላህ። የራህመቲ ቤተሰቦች እንዴት ናችሁ? እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። በዚህ ሳምንት እንግዲህ ጠፍቻለሁ። የጠፋሁበት ምክንያት ደግሞ አሁን ክረምት ስለሆነ ትምህርት ቤት ሁሉም ቦታ ተዘግተዋል። ስለዚህ እኔ ያለሁበት ትንሽ ወጣ ስለሚል ከከተማ ሁሉ ቤተሰቡ ሙሉ ተሰብስቦ እኔ ጋ ነው ያሉትና እረፍታቸው የሚያደርጉት እዚህ ቤት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የራህመቲ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተ ጋር ሁሉም ሰላም ነው ብዬ ተስፋ አደርጋለሁ። ዛሬ እንግዲህ በቪዲዮ ሁሉ ስለ ህይወቴ ነው እያጋራኋችሁ ያለሁትኝ። እኔ ላይ የሚፈጠረው ነገር ስጨርስ ነው ሌላ ነገር ማወራላችሁ ብዬ ነው እና ስለ ራሴ ነው ላወራችሁ። በራሴ ነገር ትምህርት ልሰጣችሁ ነው የምፈልገው እና እኔ ወደዚህ ቤት ስመጣ ልክ እንደገባው ወንዶች ምናምን አልነበሩም፣ መጀመሪያ ላይ አልነበሩም። ከዛ እኔ መጥቼ ሳምንት ምናምን ሲሆን ለካ እነሱ የሚሰሩት ግመል ምናምን ይጠብቃሉ፣ ሌሎቹ ደግሞ እነዚህ የፖሊስ ልብሶች ይለብሳሉ፣ ግን ምን እንደሆነ አላውቅም። እና እንዲህ ነበር የሚሰሩት ለካ አላውቅም። ከዛ በኋላ ነው ሁሉም ግር ብሎ የመጡት እና እኔ ስመጣ ትንሽ ሰው ነበር ቤት ውስጥ እና እኔ ከብዙ ነገር በብዙ ነገር አልፌ እዚህ ጋር ደርሻለሁ። አልሐምዱሊላህ ዛሬም አልሐምዱሊላህ እላለሁ። እዚህ ጋር ስንሆን የቤት ሰራተኛ ስንባል አንገታችን ስንደፋ ምንም የማናውቀው ወይ ደግሞ እዛ በልተን ምንጠጣ ምንተኛ ምንነሳ የማይመስላቸው ሰዎች ጋር ስላለን ራሳችን መቆጠብና ራሳችንን አሳልፈን አለመስጠት ደግሞ የራሳችን ግዴታ ነው። ሌላ ሰው ለኛ ከቨር ያደርጋል ወይ ደግሞ ሌላ ሰው ከኛ ከሆነ ነገር ይጠብቀናል ማለት አይደለም። ራሳችንን ከቨር የምናደርገው በራሳችን ነው። የሆነ ነገር ከደረሰብን በኋላ የሆነ ሰው ሊደርስልን አይችልምም ይችላል ብለንም አንጠብቅም እና እኔ በጣም ብዙ ነገር ላይ ተፈትኛለሁ። አልሐምዱሊላህ በማውቀው ነገር ተፈትኛለሁ። በሀገሬም ደረጃ በብዙ ነገር አልፌያለሁ። በማውቃቸው ሰዎች ተገፍፌያለሁ። አልሐምዱሊላህ አልወደኩም አለው። መስራት እችላለሁ፣ አፊያ አለኝ፣ ሁሉ ነገር አለኝ። አልሐምዱሊላህ እያልኩኝ እኖራለሁ። ባይኖረኝ እንኳን እሰራለሁ ብዬ ተስፋ ለራሴ እሰጣለሁ። ገባችሁ አይደለ? እና እዚህ ስመጣ ልጆቹ ወደ ቤት ሲመጡ ተዋውቀናል። በቃ እኔ ሰራተኛ ነኝ፣ እነሱ ደግሞ የቤት ልጆች ናቸው። ሰላም መባባል አይቀርም። ሰላም ተባብለናል። እና ከነዛ ውስጥ አንዱ ልጅ በጣም ይፈታተነኛል። በጣም ብዙ ነገር ያደርጋል። እኔ ቦታ አልሰጠውም። ገባችሁ አይደለ? እኔ ምንም ማለት እዚህ ቦታ ላይ ከማላውቀው ቋንቋ ከማላውቀው ሰው ጋር እየኖርኩ ነው። ገባችኋ? ከዛ አልፌ ደግሞ ይሄ ልጅ ባወራኝ ቁጥር የሚያሳየኝ አክሽን እያየው
የሆነ መልስ መስጠት አልፈልግም። ሲጀመር መስጠት አልችልም። በምን ቋንቋ ነው መስጠት የምችለው? እና እሱ በብዙ ነገር እየተፈታተነኝ አንድ 3 ቀን ማይሆን ነገር አሳየኝ። አልተቀራረምንም፣ ይሄን ያህል አልተቀራረምንም። ምግቡ ሰጂለት እባላለሁ፣ በተኛበት ምግብ ወስደለታለሁ። በጣም መተኛትን ያበዛል። አንዳንድ ነገር ልሰጠው ክፍሉ ገባለሁ እና እኔም ሌላ ነገር አላስብም። ለምን በቃ ከእነሱ ከሸሪያው አንጻር ከሚያደርጉት አንጻር እንደዚህ አይነት ነገር ያስባሉ። በእኔ ላይ እንደዚህ አይነት ነገር እንዲህ ያደርጋል ብዬ ማስብ ሰው አይደለሁም። እና ቦታ ሰጥቼውም አላቅም፣ አውርቼውም አላቅም። አናወራም። ቤት ውስጥ ብዙ ልጆች አሉ፣ ወንዶች ግን አናወራም፣ ምን አንልም፣ ሰላምታ እንበባላለን። ቆይቶ ነው የሚመጡት። እዛ ግመል ቦታ 15 ቀን 10 ቀን ምናምን ቆይቶ ይመጣሉ፣ ቶሎ ቶሎ አይመጡም። እና ይሄ ልጅ ምን ያደርጋል? እነሱ ሲተኙ እሱ ይነሳል፣ እነሱ ሲነሱ እሱ ይተኛል። እንደዛ ነው እንትኑ። አብዛኛው ጊዜ ከነሱ እኩል አይተኛም፣ ከእናት አባቶቹ ከእህቶቹ እኩል አይተኛም። ማታ ውጭ ያመሻል፣ ከዛ ጠዋት ነው መጥቶ ምናምን የሚተኛው። እና ከዛ እኔ በተቀመጥኩበት ቁጭ ብያለው። መጅሊስ ውስጥ ነው የምቀመጠው አብዛኛው ጊዜ። ከዛ ቁጭ ብያለው ስራዬን ጨርሼ፣ ዙህር አካባቢ ነው፣ ዙህር ሰግጄ ምናምን ጨርሼ ነው ሄጄ ቁጭ ያልኩት። እና ሲመጣ ስልክ ነው የጠየቀኝ። ስልኬን ሲጠይቀኝ አይ ምን ያደርግልሃል፣ ስልክ አልሰጥም፣ እህቶች አላቸው እናትም አላት፣ ስለዚህ ስልክ አልሰጥም በሚለው አለፍኩት ማለት ነው። እዛ እሱን ቀን አለፍን። ሌላ ቀንም አሁንም ደግሞ መጣ። እዛ ጋ ደግሞ ሲመጣ በተቀመጥኩበት ወላሂ የሚያሳየኝ ነገር በጣም መጥፎ መጥፎ ነገር ነበሩ። ከዛ በቃ ፈራ። ከዛ ጭራሽ እኔ የተቀመጥኩበት ቦታ ተቀምጦ ክሬም ቀቢ ምናምን ነገር አለኝ። አንተ አጀነቢ አይደል እንዴ? እኔን እንዴት ነው አንተ የምቀባክ? እኔ በእርግጥ እንደዚህ ራሴን የምጠብቅ አይደለሁም ስላችሁ፣ ከአጀነቢነት ራሴን የጠበቅኩ ሴት አይደለሁም። ግን እሱ በጣም ነው የሚሸሸው የሚፈራው ምናምን። በቃ የሚያደርገው አክሽን እኔ ከኔ ጋር እንደዚህ ይቀራረባል ብዬ አላሰብኩትም። ከዛ እኔ አልቀባህም ምናምን ነገር አልኩት። ከዛ አሞኛል ምናምን አለ። አላፊ አድርግክ ብዬ ትቼው ወጣሁ። ከዛ ወደ ኩሽና ሄድኩኝ። እዛ መጅሊስ ውስጥ እኔ እና እሱ ብቻ ነን። ምን ሊያደርግ ነው እኔ ጋ? እኔ ሴት ነኝ፣ እኔ ጋር ለምንድን ነው የመጣው? ከዛ መጠራጠር ጀመርኩኝ። ከዛ አሁንም ተመልሶ ኩሽና መጣ። ኩሽናም ሲመጣ ብቻ እኔ ቃላቱን መናገር አልፈልግም፣ ከኔ አያምረው። የሚያሳየው አክሽን ነበረ፣ የሚያደርገው ነገር ነበረ። እዛ ፈራውና ወደ አሮጊቷ ጋር ሄጄ ወተት ላፈላ ነበር። ወተቱንም ትቼ ያለ ፕሮግራሜ ነው ስራ ልሰራ ራሱ ያስብኩትና ወተት ላፈላ ነበር። እሱም ፍራቻ ነው። ከዛ እሱንም ትቼ አሮጊቷ ጋር ሄድኩኝ ማለት ነው። አሮጊቷ ጋር ሄጄ ከዛ እሷ ጋር ቁጭ አልኩኝና በጣም ፈርቻለሁ። ወላሂ ነው የምላችሁ፣ በጣም ፈርቻለሁ። አልፈራም ነበር እኔ ሀገር ላይ ምናምን ቢሆን አልፈራም፣ ወላሂ አልፈራም። ወንድ ልጅ ይደፍረኛል ምናምን ነገር ብዬ አልፈራም። ለምን ሀገሬ ላይ ነኛ። አውርቼ ራሱ መግባባት ከምችል ሰው ጋር ነኝ ያለሁት። እዚህ ጋር ግን ተንቀጠቀጥኩኝ፣ እጄ ሰውነቴ ተንቀጠቀጠ። እዛ ሴትዮዋ ጋር ሄጄ ቁጭ ስል እሷም ተኝታለች። አሮጊት ነው የምጠብቀው እኔ ብያቸዋለሁ በሌላው ቪዲዮ። እና በጣም ብዙ አክሽን አደረገ። ምንም ማድረግ አልቻልኩም። ከዛ እያለ ተደጋገመ፣ እንደዚህ አይነት ነገር እያለ ተደጋገመ። ስልኬን ከየት እንዳገኘ አላቅም። ስልኬን ካገኘ በኋላ ማይሆን ፒክቸሮች መላክ ምናምን ጀመረ። የልብ ቅርጽ ምናምን መላክ ጀመረ። እንደዚህ ደረቱን እንዲህ ብሎ ምናምን መላክ ጀመረ። ከዛ ቲክቶክ ላይ ቦለኩት ማለት ነው። ብሎክ አደረግኩት። ስክሪንሻቱን አስፈላጊ ከሆነ አስቀምጣለሁ። ግን እንደዛ አድርጌ ታውኩኝ። ከዛ አሁንም በተደጋጋሚ ያን ነገር ማድረግ ፈለገ። ገባችሁ አይደለ? እዚህ ጋር እኛ ስንመጣ ፊታችን ነው ብዬም በሰው አልፈርድም። እኔ ስቃለሁ፣ እጫወታለሁ፣ ከማንም ጋር እግባባለሁ። ነገር ግን ከነሱ ጋር የምግባባበት መንገድ ለስራና ለስራ ብቻ ነው። ገባችሁ አይደለ? ከዛ ውጭ የምንግባባበት ሌላ አይነት ነገር ይኖራል ብዬም አላስብም፣ አይኖርምም።
ስለዚህ እኔ ራሴን ቆጥቤ ስራዬን ስሰራ ራሴን ከብዙ ነገር መስዋዕት አድርጌ ስሰራ ሰው አይመስለውም። ገባችኋ? አሁን እኔ እዛ ጋር ቢደፍረኝም የሆነ ነገር ቢያደርግም ቢመታኝም ከዛ በኋላ ነው እናት አባቱ የሚነሱት። ግን ምንም አማራጭ የለኝም። ብደፈርም ምንም ቢደረግ ምንም አማራጭ የለኝም። ከዛ በኋላ ነው ወይ ቢሮ የሚደርስልኝ ፖሊስ የሚደርስልኝ እኔ የሆነ ነገር ከሆንኩ በኋላ እና ለእኔ ስደትም አገር ቤትም ለእኔ ከምንም በላይ ብዙ ፈተና አሳይቶኛል። ወላሂ ነው የምላችሁ፣ ብዙ ፈተና አሳይቶኛል። አልቻልኩም ማውራት ራሱ። ግን አልሐምዱሊላ እንደዚህ የሚያጋጥማችሁ እህቶቼ ሰብር አድርጉ። ከሰብር በላይ ምንም ነገር የለም። ወላሂ እናንተ የሚሰማ አንድ የምታመልኩት ፈጣሪ ብቻ ነው። ከዛ ውጪ ለቤተሰብ ብትናገሩ፣ ለጓደኞቻችሁ ብትናገሩ፣ ውስጣችሁ ያለውን ነገር ብታወሩ ጸባይዋ ነው የሆነ ነገሯ ነው ወይ ደግሞ እንዲህ ናት ምናምን ይሄ ኮመንት ነው የሚሰጣችሁ እንጂ የእናንተ ችግር የእናንተን ጉዳት የእናንተን ቁስል የሚያክምላችሁ አንድ አላህ ብቻ ነው። አንድ የምታመልኩት ፈጣሪ ብቻ ነው። እና እራሳችሁ ላይ እራሳችሁ ስሩ፣ እራሳችሁን ጠብቁ። እዚህ ስትሆኑ የሚፈረድባችሁ ብዙ ነው፣ የሚፈርድላችሁ የለም። ገባችሁ አይደለ? ስለዚህ እናንተ ለምታረጉት ነገር፣ ለምትሰሩት ነገር፣ ለምትኖሩት ነገር ወላሂ ራሳችሁን ጠብቁ። ከዛ ውጭ የሚያዋጣ ምንም ነገር የለም። ሁላችሁንም እወዳችኋለሁ። በቀጣይ ቪዲዮ እስከምመጣ ድረስ አላህ በሰላም ያቆየን። እወዳችኋለሁ። እዚህ ድረስ እያዳመጣችሁኝ ከሆነ ደግሞ ላይክ፣ ሼር በማድረግ ተባበሩኝ። አዲስ እንደሆንኩኝ አበረታቱኝ እያልኩኝ ሰብስክራይቡንም ነካ እያረጋችሁልኝ እስኪ ልቤንም ትርትር አድርጉልኝ እስኪ እና በጣም ነው የምወዳችሁ። በሌላ ቪዲዮ እስከምመጣ ድረስ የአላህ ሰላምና እዝነት በእናንተ ላይ ይሁን። በጣም ነው የምወዳችሁ። ሰላም አለይኩም ወራህመቱላህ